የዛሬ ቪዲዮአችን ያው የሬጂስተሬሽን ፎርም መስራት ነው። ሙሉ ፋንክሽናሊቲ ያለው ማለት ነው። HTML፣ CSS እና ጃቫስክሪፕትን በመጠቀም ይህንን ፎርም እንሰራለን። በዛውም ጃቫስክሪፕት ምን እንደሚሰራና እንዴት እንደሚሰራ ፎርም እንዴት ቫሊድ እንደሚያደርግና እንደሚያደርግ እናያለን ማለት ነው። ባጭሩ ምን ማለት ነው? ፎርም ቫሊዴሽን ሲባል ማለት ይህንን ሰብሚት የሚያደርግ ሰው አለ፣ የሆነ ፎርም አለ ብለን እናስበን። ይህን ፎርም አለ ሰው ይህን ሰብሚት ሲደረግ እንደዚህ አይነት ቫሊድ ሳይሞላ ማለፍ አይቻልም እና ግዴታ መሙላት ያለባቸው ነገራቶች እንዳሉ ማሳወቅ ማለት ነው። ፎርም ቫሊዴሽን እና ሪኳየርድ የሆኑ ነገራቶች አሉ፣ እነሱን አስገባ የሚል ኢንፎርሜሽን የሚሰጥ ነገር ቫሊድ ያሉ ነገር ሲያስገባ ያንን ቫሊዴት እንዲያደርግልን ብቻ ነው የምንጠቀመው በጃቫስክሪፕት። ያንን ነው ፎርም ቫሊዴሽን የሚባለው። መልኳቸው HTML፣ CSS እና ጃቫስክሪፕት ብቻ ነው የምንጠቀመው። በዚህ ላይ ለማባከን HTML ከዚህ በፊት ተምረናል፣ CSS ከዚህ በፊት ተምረናል። እንደውም ፎርም በዛው ልክ ሰርተናል። ፎርም እየሰራን HTMLንም ፎርም በሰርም ሰርተናል፣ CSSንም እንደዛ ፎርም ሰርተንበታል። ቀጥታ ወደ ጃቫስክሪፕት ነው የምንሄደው ማለት ነው። ሶስት እንትኖች ነው ያለን ፋይሎች። ያው እዚህ ጋር ለማሳየት ያክል ፎርም ቫሊዴሽን የሚባል እንትን አለኝ፣ ፎልደር አለ። እዛ ውስጥ ኢንዴክስ አለኝ፣ ስታይል እና ስክሪፕት አለኝ ማለት ነው። ምንድነው የሚሰራው? ያሁን ፎርም ቫሊዴት የሚያደርጉ ፋንክሽናሊቲ የሚሰራ ነው። ጀስት እዚህ ጋር ምሳሌ ተመዝጋቢው አቡኪቴክ ቢሆን ሙሉ ፎርሙላ ያስገባል። ዘን ፓስወርድ እንደዛው ያስገባና ኢሜይልም እንደዛ እናስገባለን። ከዛ ሰብሚት እናደርጋለን። ሰብሚት ስናደርግ ደግሞ እንደዚህ አይነት አለርት ይሰጠናል ማለት ነው፣ በትክክል እንደተሞላ። ግን አንዱ ብናጎል ያንን ሰብሚት ሳናደርግ ማለፍ አይችልም ማለት ነው። ሳናስተካክል ማለፍ አይችልም። ያን ፎርም ቫሊዴሽን የሚሰራው ምሳሌ ይሄን ኦቨር ከሀያ በላይ ላድርጋቸው እና ሳይኖቹ ኢሜይሉ ዝም ቢልቶ ያቻ እዚህ ጋር ምንድነው የሚለኝ ፕሊስ ፓስወርድ መስት ሌዛን ከሀያ በታች ካራክተሩ ከሀያ በታች መሆን አለበት ይላል። ኢሜይልም እንደጎደለኝ ያሳየኛል። ኦኬ ኢሜይል ላስገባለት ዝም ብዬ ነገር ብጽፍ እና ሰብሚት ብለው አሁን ኢሜይል ስቲል አሁን ራሱ አልተሟላም፣ ኢሜይል ሪኳየርድ ያለኝ ነው። ዘን ያንን እናስተካክልለታለን ማለት ነው በፎርም ቫሊዴሽን። ይህንንም ማስተካክለን እንሞላለን። ስለዚህ ከመጀመሪያ ደረጃ ያው HTML ፎርም አለ፣ ኖርማል HTML ነው። ያለ CSS ምን ይመስላል የሚለው ታሳያችሁ። ምንም ነገር የለውም፣ ባዶ HTML ብቻ ማለት ነው። በፎርም ውስጥ እነዛን ማስገባት ይሄን ሪፍሬሽ ባድርጌ ማሳያችሁ። ያው ይሄን ብቻ ነው የምጽፉት ማለት ነው። ዘን CSS እንሰጠው ከለር ይሆናል። CSS-ን አትጨነቁ፣ እንደዚሁ ራሱን መላክ ትችላላችሁ አሁን ስታስገቡልኝ ማለት ነው። እንደዚህ ራሱ ይሄን አክል ቢዚ ከሆናችሁ HTML ብቻ ኢንዴክሱን ትጽፉና ስታይሉ ይሄን አክል ማተር አያደርግም፣ እንዳትጨነቁ ያክል ነው። ከፈለጋችሁ እዚሁ እንትን ውስጥ ማድረግ ትችላላችሁ። ጀስት እኔ አንድ ዲቭ ውስጥ ነው ያደረኩት፣ ሁሉንም አንድ ኮንቴነር አድርጌ መሀል ላይ እንዲሆን አደረኩት። ከዛ ታይትል ሰጠሁት። ከዛ ፎርም ውስጥ ደግሞ አይዲ ምናምን የሚባል አይዲ ሰጠኋቸው። ሌላው እንዳለ ሌብል ፎርስት ፉል ኔም። ዘን ኢንፑቱ ምንድነው ይሄ ኢንተር ፉል ኔም የሚል ፕለስ ወርድ ጨመርኩለት። ከዛ አይዲ ሰጠሁት። ዘን እና ስፓን ቴክስት የሚለው ይሄ ባዶ ነው፣ እዚህ ጋር ምንም አልጻፍኩበትም። ይሄ ምንድነው የሚሰራው? በኋላ ፎርም ቫሊድ ስናደርግ እዚህ ጋር ቫሊድ ስናደርግ ትክክል ካልሆነ እንዲጽፍልን ነው። ምንድነው የሚጽፍልን? አሁን እንትን አብርቼ ላሳያችሁ። ስክሪፕቱን አብርቼ የሚጽፈው ነገር ስፓም ዋይል የሚገባልን ሪፍሬሽ ላድርግና ያ የሚገባበት ነው ማለት ነው። አያችሁታ? ቀይ ጽሁፉ በCSS ቀይ ሆኗል። እዛው ነው ኢንላይን ነው መሰለኝ CSS ሰጠሁት። እዚህ ጋር ከለሩን ሬድ ያልኩት ስታይል ብዬ ከለሩን ሬድ ያልኩት ምን ነገር ጨመርኩበትም። ያ ጽሁፍ ከየት ነው የመጣው ካላችሁኝ በኋላ ጃቫስክሪፕት ላይ ኢነር HTML አድርገን የምናስገባው ነው። ይሄን ጽሁፍ ማለት ነው ኢነር HTML አድርገን እናስገባዋለን በቀላሉ እና ሲምፕል ነው። ይህ ነው የምንሰራው ማለት ነው በቀላሉ። ወደ ጃቫስክሪፕት እንሄድ። CSS-ንም ማሳየን ካላችሁኝ ደግሞ የታለ CSS-ሱ? ጀስት ይሄ ነው። ይሄ ብቻ ነው እዚህ ጋር የተሰጠው CSS። ሙሉ ባክግራውንድ ይሄን ከለ ሰጥቻለሁ። እና ኮንቴነር ብዬ የሰጠሁት ክላስ እየሰጠችዋለሁ። ከፈለጋችሁ ይሄን ሶርስ ኮድ ባይዞ እልክላችኋለሁ ግሩፕ ላይ ማለት ነው። ግሩፕ ላይ እልክላችኋለሁ። በቃ ይሄን ነው የሚመስለው ማለት ነው። ዘን ይሄን ካየን ወደ ጃቫስክሪፕታችን እንሄድ፣ ሰዓቱ ላይ እንዳይረዝምብን ወደዛ እንሄድ። እሺ ይሄን ይመስላል ማለት ነው CSS ሲሰጠው። እሺ አሁን ከመጀመሪያ እንጀምርና አሁን መጀመሪያ ስክሪፕቱ ላጥፋና ላሳያችሁ። እዚህ ጋር ይሄን ላጥፋና ወደ ፎርም JS ልውሰደው። ፎርም JS ላይ ምንም ነገር የለም፣ ኢምፒቲ ነው፣ ባዶ ነው። ዘን ከመጀመሪያ ጀምረን እንሰራን እንሄዳለን ማለት ነው። ስለዚህ ምን ጊዜ እንዳልኳችሁ ጃቫስክሪፕት ስንሰራ መጀመሪያ ሴሌክት ነው የሚቀድመው። ማድረግ የፈለግነው እንግዲህ ደግሞ ማከናወን የፈለግነው ፋንክሽን ምን ላይ እንዲካሄድ ነው የፈለግነው ብቻ
ሴሌክት አድርገን እንጀምራለን። ስለዚህ ከመጀመሪያው ጀምረን ሴሌክት እናድርገው እስቲ ከፎርም ከሚለው ማለት ነው። ይሄን ሞዱ ፎርም ነው የምንሰራው። ፎርማችንን ሴሌክት እናድርግ። ሌላ ምንድነው ሴሌክት እናደርገው? እዚህ ጋር የዚህኛው እንትን ኢንፑትን ሴሌክት እናደርጋለን። የዚህ ኢንፑት የሁሉንም ኢንፑት ተቀባይ ስለሆኑ ሁሉንም ሴሌክት እናደርጋቸዋለን። ዘን ሰብሚት የሚለውንም ሲነካ እንዲሰራልን እናደርጋለን ማለት ነው። ሄድ የመጀመሪያ ስራ ፎርም የሚለው ሴሌክት ላድርግ። እዚህ ጋር ልምጣ። እሺ ሶ ነምበር 1 ሌት ብዬ ያው ሴሌክት ማድረግ ስለሆነ ግን ዝም ብዬ ኮፒ አደርገዋለሁ። አንዱ ብቻ ላሳያችሁና የመጀመሪያ ፎርም ሴሌክት ለማድረግ ያክል ሌት ማይ ፎርም ኢኳል ቱ ሌት ማይ ፎርም ብዬ ምንድነው ጽፈው ዶክመንት ጌት ኤሌመንት ባይ ዶክመንት ማለት HTML ሄድ ዶክመንቶችን ማለት ነውና አይተናል። ዶም ማኒፑሌሽን እንዴት እንደምናደርግ ሌት ማይ ፎርም ኢኳል ቱ ዶክመንት ዶት ጌት ኤሌመንት ባይ አይዲ ነው። ክላስ ከሆነ የተጠቀማችሁት ክላስ በሉት። እዚች ጋር የተጠቀማችሁት የሚወስነው አይዲ ያልኩት እኔ ይሄንን አይዲ ስላደረኩት ነው። ዘን እሱን ነው ፎርሙን ነው ሴሌክት ያደረኩ ያለሁት። ዘን ምንድነው ጨምርለት ብራኬት ውስጥ ላስገባው ማለት ነው ፎርማችንን። እሺ ስለዚህ እዚሁ ፎርም ብዬ ልጻፍ። ሁሉም በዚህ መስመር ነው ሴሌክት የምታደርጉት። አንድ አለኩኝ ይሄንን ኮፒ አድርጉትና ከፈለጋችሁ ሰዓት እንዲቀለን ዘን ፔስት አድርጉት። አንድ ሴሌክት አደረኩ 2 3 4 5 ምናምን ነገር። ስለዚህ የመጀመሪያው ፎርም ሴሌክት ካደረኩኝ ሁለተኛው ምንድነው ሴሌክት ማድረገው ማለት ነው። እዚህ ጋር አይዲውን ሄዳችሁ ይሄን ኔም የሚለውን አይዲ ሴሌክት አድርጉታላችሁ ማለት ነው። አይዲ ሴሌክት አደርጋላችሁ። ይሄን ሌት ብዬ ቀየርኩትን በዚህ ልቀይር፣ ፎርም ብዬ ያስገባሁትን በዚህ ልቀይር። በቃ ሁሉንም እንደዚህ ያደረጋችሁ ትቀይራላችሁ። ዘን ሶስተኛ ላይ ሄደሽ ኢረሩን ዲስፕሌይ የምናደርግበት ደግሞ በዛው ሴሌክት እናድርገው ኢነር HTML ስለምናስገባበት ማለት ነው። ሶ ፎር ማይ ፎርም የሚለው ፔስት፣ ይሄንንም እንደዛው ፔስት ላድርግ ሄር። ስለዚህ በዚህ ያክል ካያችሁ ካኖት ቢ ሪዲክለር ድጋሚ ዲክሌር ማድረግ ስለማንችል ነው እዚህ ጋር እሱን እያልን ያለው። ይሄንን ደግሞ ላስተካክለው ኮፒ ላድርግና ኢንኮቴሽን ያስፈልግም ፔስት። እሺ ማይ ፎርም እዚህ ጋር ዲክሌር ስለተደረገ ነው ድጋሚ አይቻልም ይላልና፣ ስለዚህ እዚህ ጋር ዲክሌር ያደረጉትን እንዳና አምጥቼ ፔስት አድርጋቸው እዚህ ማይ ፎርም ላይ ምንም አዲስ ነገር የለውም ማለት ነው። ቦታ መቀየሩ ምናምን ችግር የለውም አያስጨንቃችሁ። ይሄ ከላይ ሆነ የኛ ከታች ቢሆን ምናምን ነገር እሱ ለጊዜው ምንም አትጨነቁ። ደስ እንደብቻ እንደቀለላችሁ ጻፉት። ሴሌክት አድርጋችሁ ጨርሱ ሁሉንም ማለት ነው። እስከነ አይዲ ብላችሁ የሰጣችሁት በሙሉ እዚህ ሴሌክት አድርጋችሁ ጠሩት። ሀይል የመጀመሪያ ስራ ሴሌክት ማድረግ። እዚህ ጋር ሌት በሉት ኮንስት ነው ማተር ምንም ችግር የለውም። እሺ ሴሌክት አድርገን ጨረስን። ቀጣይ ወደ ቫሊዴሽናችን እንሂድ ማለት ነው። ምንድነው መስራት የምፈልገው የሚለው ነገር ይወስናል። ስታይል ነው መቀየር የምፈልጉት፣ ከለር ነው መጻፍ የምፈልጉት፣ ብቻ የፈለጋችሁት ነገር። አሁን ስክሪፕታችን ይጀምራል ፈንክሽናሊቲው ማለት ነው። ሀይል አሁን እኔ በእኔ የፈለኩት እዚህ ጋር ሰውየው አሁን ዝም ብሎ ፎርሙን ሰብሚት ቢያደርግ ይሄዳል ታይቷላ። ወይ ደግሞ ጽፌ ላሳያችሁና ኦኬ ዘን እዚህ ጋር ፓስዋርድ የፈለገውን ያስገባ ችግር የለውም። ኤንድ እዚህ ጋር ደግሞ ኢሜይልን ያስገባና ክሊክ አደረኩት ሄደ። ገብቷችኋል? ምንም አለርት አላሳየኝም፣ ዝም ብሎ ሄዷል። ግን እዚህ ጋር ሰውየው እንደገና ፉል የሚለውንም ሳይሞላ ከዛ እንትንን ያስገባልኝ ፓስወርድ አስገብቶ ኢሜይልን በትክክል አስገብቶ እረስተዋል ፉል ኔሙን ሰብሚት አለው። አሁንም ሄደ። ይሄ ደግሞ ያው መሆን የለበትም እንደዚህ። ያንን ለማስቀረት ነው ቫሊድ የሚሆነውን ትክክለኛ ፎርም እንዲሞላልን ስንፈልግ ቫሊዴሽን እንሰራለን ማለት ነው። ስለዚህ ሙሉ ፎርሙን ሴሌክት አድርግና ሙሉ ፎርም ማለት ይሄንን ማለት ነው። ሙሉ ፎርም ማለት ያን ሴሌክት አድርግና በሱ ነው ሙሉ ቫሊዴሽናችን መስራት የምንችለው። ሶ እዚህ ጋር ፎርም ብዬ ሴቭ ያደረኩትን እዚህ ጋር ልጥራው። ዶክመንት ኢቨንቱ እንዲሰራለን አድ ኢቨንት ሊስነር እዚህ ውስጥ ምን ሲደረግ ክሊክ ሲደረግ ምናምን ይባሉትን አሁን ሰብሚት ሲደረግ ይሆናል ማለት ነው። ክሊክ ሲደረግ ያለው አሁን ወደ ባለፈው ክሊክ ሲደረግ ነበር ያደረግነው። አሁን ደግሞ እዚህ ጋር ክሊክ የሚደረገው ምንድነው? ሰብሚት ነው አይደል? ይሄን ፋንክሽናሊቲ የሚሰራልን እዚህ ጋር ሰብሚታችን ነው። ስለዚህ ያንን ሰብሚት ሲደረግ የሚለውን እንጠቀማለን ማለት ነው። ሰብሚት ይሷን ዘን ሰብሚት ሲደረግ የሚለውን ነገር እንደዚህ እንጽፍለታለን። በቃ ይሄን ፎርም ቫሊዴት የምናደርገው ባጭሩ። ዘን ከዚህ ከኮቴሽን ልውጣና ኮማ አድርጌ ከፈለጋችሁ ፈንክሽን ጻፉ፣ ከፈለጋችሁ አሮ ፋንክሽን እንደቀለላችሁ። ፈንክሽን ብላችሁ ከጻፋችሁ መጀመሪያ ፈንክሽን ትጽፉና ዘን እዚህ ጋር አንዱን ፓስ ላድርግለት ኢቨንት ወይ ኢ ብላችሁ መጻፍ ትችላላችሁ። ከዛ እንደዚህ በቃ እዚህ ውስጥ ነው ሁሉም ነገር የሚያልቀው ማለት ነው። እዚህ ውስጥ እንጨርሳለን። ይሄንን ከፈለጋችሁ ይሄን አጥፍቱና እዚህ ጋር
አሮ ፈንክሽን ተጠቀሙ ትችላላችሁ። አሮ ፈንክሽን ማለት ይሄን ነው አይደል? ያው ነው በቃ ምንም ልዩነት የለውም። እንደፈለግን መጠቀም እንችላለን። ስለዚህ ሁሉንም እዚህ ውስጥ እንጨርሳቸዋለን። የመጀመሪያ ስራችን ምንድነው? ኢንፑታችን ላይ ከዚህ እንጀምርና ተጠቃሚው ፈርስት ኔሙን ሙሉ ኔሙን እንዲያስገባልን ትዕዛዝ እንስጠው። ዝም ብሎ ሲያልፍ እዚህ ጋር ፉል ኔም ይቀራል የሚለው ነገር ኢንፎርሜሽን እንስጠው። ስለዚህ ምንድነው ማድረገው ማለት ነው? ኢሜይሉን ፉል ኔሙን የያዘልኝ የቱ ጋር ነው? ፉል ኔም ሴቭ ያደረጉት ያው ኔሙን ነው ማለት ነው። ምንድነው የምናየው እዚህ ጋር ኔም ያለበት ኔም ማን ነው? ፉል ኔም ነው የሚወክልልኝ። እዚህ ጋር የፈለጋችሁ መጻፍ ትችላላችሁ። ኔም ምን በሉት ከፈለጋችሁ እንዲገራላችሁ እዚህ ጋር ኔም ኢንፑት ነው የሚለው ማለት ነው። ዞሮ እዚህ ጋር እሷን ንጥራትና አጠቃላይ ግን ሙሉ ፎርም አንድ እንትን ላሳያችሁ። ፎርም ቫሊድ ስናደርግ ኢቨንቱ ተጠቅሜ ምሳሌ እንደቀድሞ አይ ሙሉ ሳይሞላ እንዳይሄድና ብንፈልግ እዚህ ወይ ፕሪቬንት ዲፎልት የሚባል ነገር አለ። ምን ማለት ነው ፕሪቬንት ዲፎልት ማለት? ባጭሩ ሰሚት ማድረግ ነው ስራው። ይሄ የሰሚሽን እንትኑ ስራው ሰሚት ማድረግ ነው። በቃ ዲፎልቱ ሰሚት ማድረግ ነው። በቃ ያንን ፕሪቬንት እንከለክለዋለን፣ ማገድ ማለት እናግደዋለን። ፕሪቬንት ዲፎልት የሚያደርግበትን ወይ አይ አሁን ፕሪቬንት ዲፎልት ሆኗል ደግሞ ታግደሃል የሚል ኢንፎርሜሽን እንሰጠዋለን። አሁን ፎርሙ እንትን ማድረግ አይችልም፣ ሰሚት ማድረግ አይችልም። ገብቷችኋል? አሁን በሞላለት ራሱ ሁሉም ታግዷል። እዚህ ጋር ግልጽ ነው። ጀስት ከዛ ፓስወርድ ልስጠው፣ ዘን እዚህ ጋር ኢሜል ልስጠው። አይታችኋል? አይሰራም። ምንድነው ፕሪቬንት ዲፎልት አድርገዋለሁ፣ ማገድ ማለት ነው ባጭሩ። ይሄን ያዙልኝ። ስለዚህ ሙሉ ለሙሉ ፎርሙ እዚሁ እንደዚህ ማገድ ትችላላችሁ። ዲፎልቱ ሰብሚት ማድረግ ነው፣ ያንን ማስቆም ማለት ነው። ስለዚህ ይህንን ወይ ነው የምንጠቀመው ለሁሉንም ይህን እንሰጣቸዋለን። ለማን ለኢንትኑን ሳይሞላ አሁን ምሳሌ ይህን ሳይሞላ እንዳይሄድ ከፈለጋችሁ ለዚህም ይሄን ትሰጡታላችሁ፣ ለዚህም እንደዛው ዲፎልቱን እናግደዋለን ማለት ነው። ስለዚህ አሁን ከማንድ ጀምር ኢንፑት ከሚለው ማለት ነው። ኢንፑት ከሚለውን ጀምርና ፔስት ላርግ ዶት ላርግና ኢንፑቱን ኦኬ በኢፍ እንስራው። ይሄን ከተሞላ እንደዚህ ካልተሞላ ደግሞ በሚለው እንስራውና ኢፍ እዚህ ውስጥ ፓራሜትር ይወስድልናል። ኢፍ ውስጥ ኢፍ ዩዘርን እዚህ ጋር ኢንፑት ፔስት ላርግና እዚህ ውስጥ ኢንፑታችን ኔም ኢንፑትን ከዛ ቫልዩ ቼክ ያድርግልን ገብቷል አልገባ የሚለው ነገር ዶት ቫልዩ ብዬ እዛው ቅንፍ ውስጥ ማለት ነው ዶት ቫልዩ ከፈለጋችሁ ሌት ብላችሁ ምናምን ዲክሌር አድርጋችሁ ሌላ ውጪ መስራት ትችላላችሁ። እዚሁ መጨረስም ትችላላችሁ። ቫልዩ ኢኳል ቱ ኢምፒቲ ሲሆን እንደዚህ አይነት ኢምፒቲ ሲሆን ቫልዩ ኢምፒቲ ሲሆን ምን ያርግልን? ፕሪቬንት ዲፎልት ያግድልን እንደማለት ነው ባጭሩ። ኢቨንቱን ዲፎልቱን ያግዳው። ኢምፒቲ ከሆነ ማረፍ አትችልም በሌለን አይነት ነገር ብላችሁ ያዙት። ፕሪቬንት ዲፎልቱን ያግደዋል። ኢንፑት እሱ ብቻ ኢምፒቲ ሲሆን እዚህ ጋር ምንድነው የሚሰራልን ማለት ነው? ኢምፒቲ ነው አይደለም የሚለው ነገር ቼክ ያደርጋል። ኢምፒቲ ከሆነ ፕሪቬንት ዲፎልት ያደርጋል ማለት ያግደዋል ማለት ነው ባጭሩ። ያው የመጀመሪያ ከገባችሁ ሌሎቹ ያው አልደጋግማቸውም ኮፒ ፔስት ምናምን እናደርጋቸዋለን። ግን የመጀመሪያው ቢያንስ ምንድነው የተካሄደ ያለው ነገር የሚለው እንድታውቁት ያክል ነው። ኢንፑቱ ቫልዩ ላይ ቼክ ያደርግልናል። አርጊመንቱ እዚህ ጋር ኢኳል ቱ ይሄ ኢምፒቲ ከሆነ ባዶ ከሆነ ማለት ነው እና ምንም ኢንፎርሜሽን ከሌለበት ፕሪቬንት ዲፎልቱን አግድልኝ። ዘን አሁን ሪፍሬሽ አድርግና ሪፍሬሽ ላድርገው አግዶታል። የመጀመሪያው እዚህ ጋር ላሳልፍለት አቡኪ ብዬ ተጻፈና አቡኪቴክ ብዬ ሰሚት ላድርገው። አሁን እየሄደ ነው። አንዱ ብቻ ሲናሪዮ ተሟልቷል። የመጀመሪያው በቃ ይሄን ሳይሞላ ማለፍ አይችልም። አሁን እሺ ሪፍሬሽ አድርገና ልዩነቱን ላሳያችሁ። የመጀመሪያው ላይ አላስገባም፣ ሁለተኛ ላይ አስገባ። ጀስት ዋን ቱ ስሪ ይሁን ችግር የለውም። ኢሜሉን አስገባልኝ የቪዲዮ.ኮም ብሎ አይታችኋል። አንደኛ ቁጥር ላይ አላስገባህም የሚል ኢንፎርሜሽን ቢያገኝ አሪፍ ነው። ግን አሁን ስቲል እየሄደልን አይደለም፣ ዲፎልቱን እያገደው ነው ማለት ነው። ግልጽ ነው አይደል? አይ ቲንክ እዚህ ጋር እስቲ ኮንሶል ላይ የሚያወጣልን ከሆነ ድሮ ምንም ኢረር ስለሌለብን እዚህ ጋር የለም። እዚህ ጋር አሁን ሰሚት ሲያደርግ ፕሪቬንት ዲፎልት ያደርገው ነው አግዶታል። ኢንፎርሜሽኑ እዚህ ጋር ኦኬ ምንድነው ያልሞላሁት ብሎ ግራ እንዳይጋባ ኢንፎርሜሽን እንሰጠዋለን እዚሁ እያለ ማለት ነው። ምን አይነት ኢንፎርሜሽን? በኋላ ኢንፎርሜሽን እንዲደርሰው እዚህ ጋር ስፓም ላይ ጻፍኩትን ይሄንን ፉል ኔሙን ሰሌክት አድርጌዋለሁ። ጃቫስክሪፕት ላይ ምን ብዬ ፉል ኔም ኤረር ካለ ምን ይሆን ኤረር ሜሴጅ የሚል ነገር አለኝ። እሷን እዚህ ጋር ሴቭ ላድርግና ዶት ብዬ እናደርግለታለሁ። ኢነር ኤችቲኤምኤል አስገባለሁ ማለት ነው። ኢነር ኤችቲኤምኤል ዘን ኢኳል ቱ
ከዛ ኮቴሽን አደርጋለሁኝ እዚህ ውስጥ ኢንተር ፉል ኔም የሚል ነገር ላስገባ። ሄር አሁን ሄጄ ደግሞ ሪፍሬሽ እንትን ቼክ ላድርግና እንየው። አሁን ሪፍሬሽ ላድርግን ዘን ሰብሚት ላድርገው። ኢንተር ፉል ኔም የሚል ኢንፎርሜሽን ያገኛል ማለት ነው ተጠቃሚያችን ዩዘራችን። ስቲል በቃ ፉል ኔም ረስቶ ይሁን የሆነ ኢረር አለበት በቃ ረስቷል እንበልና ከዛ እንደዚህ አሁን ሰብሚት ቢያደርግ አይሄድም። ምንድነው የቀረው? ኢንተር ፉል ኔም የሚል ሜሴጅ ደርሷል ማለት ነው። አሁን ሞልቶ ፉል ኔሙን ሞልቶ ማለፍ ይችላል ማለት ነው ባጭሩ። ይሄንን ይሞላል ከዛ ሰብሚት ይላል ማለት ነው ይሄዳል። ፕሪቬንት ዲፎልቱ ሌሎቹ ላይ አልታገደም። በኋላ ላይ ከጨረስን በኋላ ጀነራሊ አለርት እና ምን ድረስ ከፈለግን ማለት ነው። አሁን ቅድም ይሄንን ያለ ሰብሚት ሳደርገው ምንድነው ያያችሁት? ሰብሚት ሰክሰስፉል ሆኗል፣ ሰብሚቱ ሰክሰስፉል ሆኗል እንዲለን ከፈለግን ከመጀመሪያውኑ ማለት ነው ከመጀመሪያውኑ ይሄንን ፎልስ አድርገን እንጀምርና እዚህ ጋር ይሄ ሌት ሃዝ ኢረር የሚል ፎልስ የሚል ዲክሌር አድርጋችሁ እዚህ ጋር ትሩ ያረጋችሁ ታልፋላችሁ። ሃዝ ኢረር ትሩ ምናምን ያረጋችሁ ታልፉለታላችሁ ማለት ነው ባጭሩ። እቺ ካልቱ ትሩ በሉት። ምንድነው ጥቅሙ ካላችሁ በኋላ ስንጨርስ ያሳያችኋለሁ። ይሄን ከሌለና ያለው ለውጡ ሁለቱ ማለት ነው። ዘን አሁን ይሄንን ተጠቅመን እዚህ ጋር መጥታችሁ አለርት አስገባላችሁ። እዚህ ጋር አለርት ላስገባለትና አለርት ላስገባ ጀስት ሄጄ አሁን ሪፍሬሽ ላድርግና ምንም ኢንፎርሜሽን የለም። ዘን ኢንፎርሜሽን እዚህ ጋር ላስገባለት ቴክ ብዬ ለጻፍ ከዛ ላስገባ። ይሄንን ነው አለርት እንዲኖርልኝ ነው የፈለኩት። ይሄን አለርት እንዲመጣልኝ ሁሉንም ትሩ ከሆነ በዚህ ኢንፎርሜሽን እንዳገኝ ነው ዩዘራችን የሆነ ሰብሚት ማድረጉን እንዲያውቅ ኢንፎርሜሽን እንሰጠዋለን በአሁኑ ወይ ማለት ነው። ሁሉንም ከተሟላ በኋላ የሚመጣ ወይ ነው። ሶ እንትናችን በዚህ መልኩ ጨረስ ነው። ቢያንስ ፈርስት ኔም ፉል ኔም የሚያስገባበት ኢንፎርሜሽን በዚህ መልኩ ጨርሰናል። ዘን ከፈለጋችሁ ኢልስ ብላችሁ እዚህ ጋር ኢልስ ብለን እንትን መጠቀም እንችላለን። ብራኬት ተጠቅመናል እዚህ ጋር ምንድነው ስሙ ይሄንን ሙሉ ያስገባውን ኢንፎርሜሽን ጀስት ሰብሚት አድርጎ ከጨረሰ በኋላ እንዲጠፋ ከፈለግን ግን እንደቀድሞ ኢነር ኤችቲኤምኤሉ ባዶ ያርግልን ኢረር ሜሴጁ ዲስፕሌውን ይጥፋ ማለት ነው። እዚህ ጋር ይሄንን እዚህ ፔስት አድርጋችሁ ኢኳል ቱ ኢምፒቲ ማድረግ ነው። ኢምፒቲ ለማድረግ ምንድነው ይሄንን መጠቀም ደብል ኮቴሽን ማለት ነው። ደብል ኮቴሽን እንጠቀማለን እንደዚህ አድርገን ከዛ አሁን ኢምፒቲ ሆነ ማለት ነው። እሺ ሄር እንደዚህ ያደረግን ሁሉንም እንጨርስ። አሁን ወደ ፓስዋርድ እንሄድ። አይ ቲንክ እዚህ ላይ የቀረ አይመስለኝም። የቀረገን ካለ ደግሞ በኋላ ቼክ እናደርገዋለን። አሁን ምሳሌ ኤግዛምፕል እዚህ ጋር ምንድነው የቀረው ካላችሁኝ ምንም የቀረ ነገር የለም። ይሄ ትሪም የሚለው ምንድነው መሰላችሁ? ትሪም የሚለው ባለፈው ጠይቃችሁ ነበር መሰለኝ። እዚህ ጋር ትሪም ብጨምርለት በጨምረትም ይሰራል እኮ። ትሪም ምንድነው ጥቅሙ ካላችሁኝ ስፔስ ካለ ያንን ስፔስ እንዲያጠፋን በሁለቱም በኩል ስፔስን መኖር የለበትም። ኢንፎርሜሽን ሲያስገባ ጀስት ሙሉ ኢንፎርሜሽኑ ብቻ ነው መኖር ያለበት የሚለው ነገር ለመጠቆም ያክል ብቻ ነው የሚገባውና እዚህ ጋር ትሪም አድርጉለት ከፈለጋችሁ። እንደ ጀማሪነት አያስጨንቃችሁ። እዚህ ጋር እንደዚህ ኢንፎርሜሽን ይሰጣል። ሶ ይሄንን በሰራንበት ወይ ነው ፓስወርድንም እንሰራው። እሺ የፉል ኔምን ጨረስን በዚህ መልኩ በዚህ ጨረስን በኋላ ወዴት ነው የምንሄደው ማለት ነው። ይሄንን በዚህ መልኩ ጨርሰናል። ፉል ኔሙ ወደ ሁለተኛ ላይ የሚያስችጋ ፓስወርድ የሚለው ማለት ነው። ስለዚህ ወደ ፓስወርድ እንሄድ። ፓስወርድ ላይ እንደሚጨመረው ምንም ነገር እንጨምረን ልክ እንደቀደሙ ራሱ ነው የምንጽፈው። ሰዓቱ ከሚረዝም እዚህ ጋር ከት አድርጌ ላሳያችሁ። ፓስወርድ ቫሊዴሽኑ ማለት ነው። ፓስወርድ ቫሊዴሽኑ ዘን ይሄንን ፔስት ላድርግ እዚህ ጋር። የዚህ ስራ ምንድነው ካላችሁኝ እንደቀደሙ ኢንፑት ነበር የሚለው እዚህ ጋር። አሁን ደግሞ ኔም ኢንፑት ነበር። አሁን ፓስወርድ ቫልዩ ሌንግዝ የሚለው አብሬ የጨመረለት ይሄን አጥፍቻ ያሳያችኋለሁ። ይሄን ኢኳል ቱ ብላችሁ ጀስት ኢምፒቲ ካደረጋችሁት ካልተሞላ እንደማለት ነው። አሁን ካልተሞላ የሚለው ብቻ አይደለም እንድታይ የምፈልገው ሌንግዙ ከታች ከ8 በታች የሆነ ኢንፎርሜሽን ከያዘ ዲፎልት አድርግልን ፕሪቪየን ዲፎልቱን መልስልን እንደማለት ነው። ዘን ኢነር ኤችቲኤምኤሉ እንደቀድሞ አሳልፉለት። ከዛ አስትሩ የሚለው መጨረሻ ላይ ቫሊድ ስናደርግ ትሩ ከሆነ ሰክሰስፉሊ ሆኗል የሚለው ነገር እንዲመጣልን ነው። ኢፍ ኤልስ ፓስወርዱ እንደገና ከ20 በላይም ከሆነ ፕሪቪየን ዲፎልት ይኖረዋል እዚህ ጋር።
ይሄንን ዲፎልትን ይመልስልናል። ከዛ ፓስዋርድ ኤረር አለ። ኤረር ካለ ፓስዋርድ መስት ቢዘን ሌዛን ከ20 መሆን አለበት። የኛው መስት ሞር ዛን ከ8 በላይ መሆን አለበት የሚል እንትን ስጡት። እሺ በቃ ኤልስ ከዛ ኢምፒቲ አድርጎ ያልፍልናል ማለት ነው። ወደ ሶስተኛው እንሄድ። ሶስተኛው ቫሊዴሽን ምንድነው? እዚህ ጋር ኢሜልን በዛ ወይ እንሰራዋለን። መጀመሪያ ሴሌክት የተደረገውን ሄደን ይሄንን ኢሜላችን አለ ኢሜል አለ ይሄንን ኢሜል የሚለውን ሴሌክት አድርጋችሁ ዘን ኢፍ ፊልስ ብላችሁ መጀመር ነው እዚህ ጋር ማለት ነው። ኢፍ ብላችሁ ኢፍ እንደዚህ ከሆነ እንደዛ የሚለው ያለ ኢፍ ብዬ ከዛ እዚህ ጋር ኢሜልን እጽፋለሁ ዶት ቫልዩ ያደረጋችሁ መጻፍ ነው ማለት ነው። ኢሜል ዶት ቫልዩ አምሳሌ ኢምፒቲ ከሆነ በሚለው እንሂድ ካለን ኢኳል ቱ ብለን ኢምፒቲ ማድረግ ብቻ ነው የሚጠበቅብን ኢምፒቲ ማድረግ። ከዛ ግን ሌንግዙ ምናምን የሚታይ ነገር ከሆነ ሌንግዝ ምናምን ማየት ያለብን ነገር ከሆነ ደግሞ ሌንግዝ እንጨምርለታለን። በዚህ ሲናሪዮ ግን ሌንግዝ አይደለም የምናየው፣ ግዴታ ዶት መኖር አለበት ኢሜል ስናስገባ እና ደግሞ አት የሚል ጽሁፍ መኖር አለበት። አት ማለት እዚህ ጋር ብቻኛው ምልክት መኖር አለባት ኤንድ ዶት መኖር አለበት። ግሩፕ ላይ ላኩላችሁ ደግሞ ምንድነው ባለፈው እንዴ የት ነው የምናገኘው ነገር ግሩፕ ላይ ልኬላችኋለሁ። እዚህ ጋር ሄደን ብናየው ግሩፕ ላይ ላኩላችሁ ማታ ላኩላችሁ ማለት ነው። ግሩፕ ላይ ይሄንን ኢሜል ሪጀክት ምናምን የሚል አለ። ይሄን ብትከፍቱት ሙሉ ኢንፎርሜሽን ያስቀምጥላችኋል ኢሜል ላይ ማለት ነው። ሶ ይሄን እዚህኛው ዌብሳይት ላይ ያለውን ሩል በመጠቀም የኢሜሉን እንትን እናስገባለን። ኢምፒቲ ብቻ መሆን የለበትም እሱ ነገር እናስገባለን ማለት ነው። የኢሜሉን ነው እቺ ላሳያችሁ። እቺ ጋር ኢሜሉ ጋር ምንድነው ለየት የሚለው ነገር ላሳያችሁ። ኮፒ ላድርግና ዘን የኢሜሉን ልክ በዛ ሲናሪዮ ፔስት ላድርገው። እሺ ኢፍ ኢሜል ዶት ቫልዩ ትሪም ምንም ስፔስ ምን የለበትም ባዶ ከሆነ ምን አድርግልኝ ፕሪቪየንት ዲፎልት አድርግልኝ። አንድ መስመሩ ተመሳሳይ ነው ከመጀመሪያው ጋር። ሁለተኛው መስመር ምንድነው ኢነር ኤችቲኤምኤል አስገባን ኤረር ሜሴጁ ላይ። ሶስተኛው ያችን ምንድነው ትሩ አልቀን እናልፋለን። ስለዚህ ደግሞ ያ ሰሚት ሰክሰስፉሊ የሚለው ነገር እንዲታይ ማለት ነው። ኤልስ ብለን ኢፍ እነዚህ እንደገና የተጨማሪ አግሪመንት ሰጣለ እዚህ ማለት ነው። ምንድነው የዚህኛው ትርጉም ባጭሩ አትና ዶት ይግባለት ነው። ዶት እና አት መኖር አለበት ምን ላይ ኢሜል ላይ ግዴታ ዶት ኤንድ አት መኖር አለበት ስፔስ መኖር የለበትም ምናምን ነገር የሚል ኢንፎርሜሽን ይዛል። ጀስት ግሩፕ ላይ ላኩላችሁን እዩት። ዘን ቴስት የሚያደርግልን ነው ይሄንን ኢሜል እና ቫልዩ ላይ ቴስት አድርግልን ምኑን ይሄንን ቫልዩ መኖር አለመኖሩን ቴስት አድርግልን። አሳይመንት ስለምሰጣችሁ እዚህ ጋር ተጠንቅቃችሁ ስሩት። እሺ መጨረሻ ላይ አሳይመንት አለ። በዚህ መሰረት የምታስገቡት አሳይመንት ስላለ ይሄን በደንብ አዳምጡኝ። ምንም ተጨመረለትም ጀስት ኤልስ ብለን ይሄንን በእጃችን መጻፍ አይጠበቅባችሁም። በኋላ አሳይመንቱ ላይ የሚሰጣችሁ ነገር ላይ ማለት ነው የላኩላችሁ ላይ ሄዳችሁ ነው የምትሰሩት። እዚህ ጋር ካለ ውስጥ ስትሰሩ እነዚህ አስገቡ ምናምን የሚል አሳይመንት አለና በኋላ እናያለን። እሱ ስትሰሩ በእጃችሁ መጻፍ አይጠበቅም። ጀስት እንትን ማድረግ ነው የላኩላችሁ ላይ ሄዳችሁ ኮፒ ፔስት ማድረግ ነው። ሜቢ ዩቲዩብ ላይ ከሆነ ደግሞ ዲስክሪፕሽን እንዲያስቀምጥላችሁ ያንን ቀጥታ ወስዳችሁ ተጠቀሙት። እሺ አይ ቲንክ ጨርሰናል። ይሄን ኢንቫሊድ ኢሜል ምናምን በዚህ የምንጽፈው ኢነር ኤችቲኤምኤል ነው ኢንፑት ላይ የሚጻፍ ነው ማለት ነው። እሺ አልቋል ማለት ነው። ዘን አሁን ሄደን ቼክ እናድርግ እስቲ ፎርማችንን ሪፍሬሽ ላድርግ ከዛ ሰሚት አድርገው። እዚህ ጋር ኢንተር ፉል ኔም ኢንተር ካራክተር ምናምን የሚል ጽሁፍ አለኝ። ከዛ ኢሜል ሪኳየርድ የሚል ነገር አለኝ ማለት ነው። አሁን ሁሉንም መልተን እንለፍ። አቡኪ ቴክ ፓስወርድ ደግሞ 1 2 ምናምን ነገር ከዛ ኢሜሉን ደግሞ ab.com ከዛ ሰሚት እናድርገው። ይሄ ከሞላለን ሰክሰስፉሊ የሚል ነገር ኢንፎርሜሽን ኦኬ ስለው እዚህ ጋር የተጻፉት እንዳለ ጠፉ። ሄዶ ተልኳል ማለት ነው። በጣም አሪፍ። አሁን እሺ ኢንፎርሜሽን እናግደል። ከመጀመሪያው የተነዋለ ይሰራል አይደል? የኛው ችግር አቡኪ ቴክ የሚለው ነገር ስሙን አስገባ እንበል። ሁለተኛ ላይ ደግሞ ከ20 በላይ ዩዘር አስገባ፣ ከ20 በላይ ኢንፎርሜሽን አስገባ ወይ ደግሞ ቁጥሮች ምናምን እንደተጠቅመው አስገባ። ይሄንን ከዛ ኢሜሉን ትክክል ይሁን ችግር የለውም። ከዛ ሰሚት እናደርግ። እዚህ ጋር ምን ይጽፍለታል? እዚህ ጋር ይረር አለበት ሰሚት ማድረግ አትችልም የሚል ነገር ኢንፎርሜሽን ይሰጣል ማለት ነው። ይሄንን ቀንስ ወይ ደግሞ 20 ማስገባት አትችልም፣ ከ20 በላይ ማስገባት አይቻልም የሚል ኢንፎርሜሽን ይሰጣል። እሺ 1 2 3 4 ነገር ልስጠው። ከዛ ድጋሚ ሰሚት ላድርግ። አሁንም ፓስወርዱ ግዴታ ከ8 በላይ መሆን አለበት የሚል ኢንፎርሜሽን ይሰጣል። በጣም አሪፍ። ስለዚህ 5 6 7 8 9 ልስጠውና ሰሚት ላድርግ።
በጣም አሪፍ። ሰው ሰክሰስፉሊ ሰብሚት የሚል ነገር ይሰራልናል። ይህ ማለት ባጭሩ ፎርም ቫሊዴሽን ማለት። ሌላ ምናልባት እስቲ የቀረ ነገር ካለ እንሂድና እንጨርስ። ምንም ነገር አልተጨመረበትም። ቀላል ነው። ልክ የመጀመሪያው ጻጻፊ ካያችሁት ሁሉንም ኢፍ ኤልስ እያደረጋችሁ መጻፍ ነው። ይሄ የገባበት ምክንያት ነግሬያችኋለሁ። ያለሱም ይሰራሉ፣ ያው ይሰራል። ቀላል ነው። ይሄን ማውጣትም ትችላላችሁ። እዚህ ጋር የገቡት መሀል የገቡት የመጨረሻ ሰክሰስፉል ሜሴጅ እንዲያሳየን ብቻ ነው። እሺ አይ ቲንክ የቀረ ነገር ያለ አይመስለኝም። ከዛ እዩትና ይሄንን ከጨረሳችሁ በኋላ ምንድነው የምትሰሩት ማለት ነው። ይሄንን አሳይመንት ትሰራላችሁ። ምንድነው አሳይመንቱ ካላችሁኝ አሁን ዩዘሩ እዚህ ጋር እንትን ሲያስገባ አርኪቴክት ሊያጻፍ ስሙ ችግር የለውም፣ ስሙ ላይ ችግር የለውም። ስትሮንግ ኢሜል እንዲያስገባ ሰጀስት እንዲያደርግ ግዴታ ስትሮንግ ኢሜል ካላስገባ እንዳያልፍ ነው የምትደርጉት አሳይመንታችሁ ላይ 1 2 ከዛ ቢያንስ አት መጠቀም አለብህ፣ እንደዚህ አይነት መጠቀም አለብህ፣ ኮቴሽኖች ካራክተሮች ማስገባት አለብህ የሚል እንትን ኢፍ ኤልስ ተጠቅማችሁ ትጽፋላችሁ። ምንም አትጠቀሙም። ጀስት ይሄንን በሰራንበት ሴናሪዮ ነው የምትሰሩት። እዚህ ጋር የታለ ይሄንን በጻፍንበት ሴናሪዮ ምንም ይሄንን በደንብ ካያችሁት ጀስት ይሄን ፕሪቬንት ዲፎልት እንዲያደርግ የፈለጋችሁትን አርጊውመንት ብቻ መስጠት ነው። ከየት እናመጣዋለን? ግሩፕ ላይ በላኩላችሁ መሰረት ያንን ኢንፎርሜሽን ወይ ደግሞ ዲስክሪፕሽን ላይ በማስቀመጥላችሁ ነገር ይሄንን ብቻ ነው ተስኩት። እንደዚህ አይነት ነገር ጽፋላችሁ ቴስት ቫልዩ አድርግልኝ ብላችሁ ኢፍ ኤልስ ያደርጋችሁ ትጽፋላችሁ ማለት ነው። አንድ መስመር የሚበቃው አሳይመንት ነው። ዘን ይሄንን ስትሮንግ ኢሜል እንዲጠቀም ፊደል እንዲጠቀም ምናምን ነገር ተጠቅሞ እንዲሰራለን ብቻ ነው የምታደርጉት ማለት ነው። አጭሩ እርግጠኛ የከብዳችሁን ብዬ አስባለሁ። ከዛ ግሩፕ ላይ ደግሞ አብራችሁ ስሩት፣ ችግር የለውም። በግሩፕ አብሮ መስራት ይቻላል እንዳልኳችሁ ግሩፕ ላይ አብራችሁ ስሩት። እሺ ቀር ነገር ቼክ ላድርግ። ይሄን መስል ነበር። እርግጠኛ ነኝ ያው ከፈጠንኩም አንዴ ያው የመጀመሪያው ስለያችሁት ቪዲዮን ያስቆማችሁ ማየት ትችላላችሁ። ጽፋችሁም ቼክ አድርጋችሁ ይዩት። ምንም አጻጻፉ ተመሳሳይ ነው። ኢፍ ኤልስ ብቻ የምትጠቀሙ ነው እየተጠቀማችሁ ሄድ ነው። ሌላ አይነት አሰራር አለ ወይ? ነፍ አይነት አሰራር አለ። በቃ በገራላችሁ እንዳልኳችሁ ኮድ አንድ ሰው የሰራው ሌላ ሰው የሰራው የተለያየ ነውና በገራላችሁ ወይ መስራት ትችላላችሁ። ሌላም ምናምን ጥያቄ ካላችሁ ደግሞ ኮሜንት ላይ አሳውቁኝ። መልካም ጊዜ ነው።